መጽሐፈ ሲራክ ምዕራፍ 24 የጥበብ ክብር። ጥበብ ራሷን ታመሰግናለች፣ በአሕዛብ መካከል ትመካለች፣ በልዑልም ጉባኤ ትናገራለች፣ በኃይሉም ፊት ትመካለች። እንዲህም አለች፣ እኔ ከልዑል አፍ ወጣሁ፣ ምድርንም እንደ ጉም ሸፈንኋት። እኔ በሰማይ ኖርሁ፣ ዙፋኔን በደመና አምድ ላይ ዘረጋሁ። ብቻዬንም በሰማይ ዳርቻ ዞርሁ፣ በውቅያኖስ መካከልም ተመላለስሁ። በባሕርም ማዕበል ላይ በየብስም መካከል ሁሉ በሕዝቡና በአሕዛብ ሁሉ ጥሪትን አደረግሁ። ከዚህም ሁሉ በኋላ ዕረፍትን ፈለግሁ። እንግዲህ በማን ርስት አድራለሁ? ከዚህም በኋላ ሁሉን የፈጠረ አዘዘኝ፣ ፈጣሪም ማደሬን አዘጋጀልኝ። እንዲህም አለኝ፣ በያዕቆብ እደሪ፣ ርስትሽም በእስራኤል ይሁን። ዓለም ሳይፈጠር ወለደኝ፣ ለዘላለሙም ከእርሱ አልለይም። በተቀደሰ ማደሪያውም በፊቱ አገለገልሁ፣ በጽዮንም አደርሁ። እንዲሁም በተወደዳችሁ ከተማ አረፍሁ። ግዛቴም ባስገዛኝ በኢየሩሳሌም ነበር። በእግዚአብሔር ርስት ዕድል ፋንታ በከበረ ሕዝብ መካከል ስር ሰደድሁ። በሊባኖስ እንዳለ ዝግባ ከፍ ከፍ አልሁ። በእርሞን ተራራ እንዳለ ዋንዛም ገነንሁ። በውሃ ዳር እንዳለ ዘንባባም ረዘምሁ። በኢያሪኮ እንዳለ ጽጌረዳ፣ በምድረ በዳ እንዳለች እንዳማረች የዘይት እንጨትም መዓዛዬ የተወደደ ሆነ። እንደ ዋርካ ዛፍም ገነንሁ። መዓዛዬም እንደ ቀናንሞስና እንደ ደርሶኒ ሽቶ የተወደደ ሆነ። መዓዛዬም እንዳማረ ሽቱ መዓዛ ሆነ። እንደ ልባንጃና እንደ ጥርኝ ሰጡቃጤ እንደሚባል ሽቱም በደብተራ ኦሪት እንዳለ እንደ ነጭ ዕጣን መዓዛም የተወደደ ሆነ። ቅርንጫፎች እንደ ቡጥም ረዘሙ። ቅርንጫፎችም የክብርና የጌትነት ቅርንጫፎች ናቸው። እኔስ እንደተወደደ የወይን ሐረግ መወደድን አስገኘሁ። አበባዬም የክብርና የባለጸግነት ፍሬ ነው። የምትወዱኝ ሰዎች ሁሉ ወደ እኔ ኑ፣ ከፍሬም ትጠግባላችሁ። ስም አጠራሬ ከማር ርስቴንም ከሸንኮር ይልቅ ይጣፍጣልና። የሚመገቡኝም አይጠግቡኝም፣ የሚጠጡኝም አይሰለቹኝም፣ የሚሰማኝም አያፍርም። ለእኔ የሚገዙ ሰዎች አይስቱም። ይህ ሁሉ ነገር የልዑል የሕጉ መጽሐፍ ነው። ስለ ያዕቆብም ወገኖች ርስት ሙሴ ያዘዘበት ሕግ ነው። በእግዚአብሔር የሚጸና አይደክምም። እርሱ ያጸናችሁ ዘንድ ተከተሉት። ሁሉን የሚችል ጌታ እግዚአብሔር ብቻ ነው፣ ከእርሱም በቀር ሌላ ዳኝ የለም። ጥበብን እንደ ኤፌሶን ፈሳሽ በሚያዝያም ወራት እንደሚመላ እንደ ጤግሮስ ፈሳሽ የሚመላት እርሱ ነው። ምክርንም እንደ ኤፍራጦስ ፈሳሽ በአዝመራም ወራት እንደ ዮርዳኖስ ፈሳሽ የሚመላት እርሱ ነው። ጥበብን እንደ ብርሃን በወይን አዝመራ ወራትም እንደ አባይ ፈሳሽ የሚገልጣት እርሱ ነው። የመጀመሪያው አላወቃትም፣ የመጨረሻውም ፍላጋዋን አላገኘም። ሚስጥሯ ከባሕር ውሃ ይልቅ ይበዛል፣ ምክሯም ከባሕሩ ጥልቀት ይልቅ ይጠልቃል። ከወንዝ እንደሚፈስ ውሃ ሆንሁ፣ እንደ መስኖ ውሃም ወደ ተክል ቦታ ገባሁ። እንዲህም አልሁ፣ የተክል ቦታዬን ላጠጣት፣ የጎመን ቦታዬን ላጠጣት። ፈፋዬ እንደ ወንዝ ሆነልኝ፣ ወንዜም እንደ ባሕር ሆነልኝ። ዳግመኛም ጥበብን እንደ ጠዋት አበራታለሁ፣ እስከ ሩቅም ድረስ ብርሃኗን አሳያለሁ። ትምህርትን እንደ ትንቢት አፈሳታለሁ፣ ለዘላለምም ለልጅ ልጅ አጸናታለሁ። እነሆ የደከምሁ ለሚፈልጉኝ ሰዎች ሁሉ ነው እንጂ ለእኔ ብቻ እንዳይደለ እዩ።